ይሄ የምታዩት ከወዳደቁ ሃይላንዶች ሪሳይክል ተደርጎ የተሰራ ፊላሜንት ነው። ዛሬ ደግሞ በዚህ ፊላሜንት ፕሪንት አድርጌ ያሳያችኋለሁ። ፊላሜንታችን አስገብተናል፣ ፕሪንት ማድረግ ጀምሯል። ነገር ግን አንድ ስህተት ተፈጠረ። ያው የህፃን ስራ የተደረደሩ ኦልሞስት ያለቁ ፊላሜንት ስፑል ቢኖሩኝም እነሱን በመጠቀሙ ፋንታ እንዲሁ ዘርግቼው ነው ፕሪንት እያደረኩ የነበረው። በዚህ ምክንያት እንደዚህ አይነት ነገር ሊፈጠር ችሏል። 3ዲ ፕሪንተሩ ዲቴክት ስላላረገው በአየር ላይ ሲስል ነበር። እንደምታዩት ፌል ያደረገው ፕሪንት ይሄ ይመስላል። የቀረውን ፊላሜንት በቢጫ ፊላሜንት ስፑል ላይ ጠምጥሜ ፕሪንቱን አስጀምሬዋለሁ። የሚቀጥለውን እናየዋለን። ሶ ጋይስ ሞዴላችን ፌል ሳያደርግ ወጥቷል። ይህን ይመስላል። ከፍተኛ ኳሊቲ አልጠብቅም፣ ምክንያቱም ስላይስ ያደረጉት በሎው ዲቴል ስለሆነ። እናም ደግሞ እንደምታዩት ከፒኤልኤ ይልቅ ሞር ትራንስፓረንት ኦር ሰሚ ትራንስፓረንት ነው። ከፒኤልኤ ጋር ስናወዳድረው የአሁን ያዝኩት ፒኢቲ ከፍተኛ ሜልቲንግ ፖይንት እና ሞር ፍሌክሲብል ነው። እንዲሁም ሪሳይክል ስለሆነ ምንም ወጪ አታወጡም። ኮስታችሁ ፕሪንት የሚያደርግበት ታይም ይሆናል ማለት ነው። ሶ ጋይስ ይህ ቪዲዮ ከተመቻችሁ ሁሌ እንደምነው ላይክ፣ ሼር፣ ፎሎ ማድረጋችሁን እንዳትረሱ። እስከሚቀጥለው እስከምንገናኝ ይመቻችሁ።